የዓለም መንግስታት ለዘመናት ደብቀው የቆዩት ሚስጥር out there that is much more sophisticated than we can even comprehend. We're talking, of course, about UFOs, or as the government calls them, unidentified anomalous phenomena. APs. Oh my gosh, dude. Wow. I have witnesses, direct eyewitnesses come forward to me saying, we saw the body of a craft. And in fact, they sent low light photos, which shows an outline. በወርሃ ግንቦት 3 1975 ዓለምን ያስገረመ በታሪክ መዝገብ ላይ ብዙዎችን አፍ ያስጫነ ክስተት ተፈጠረ። ሰላም ጤና ይስጥልኝ ውድ የመረብ ቲዩብ ተከታዮች፣ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ የሚለውን በተን በመጫን ቤተሰብነታችሁን አሳዩን እያልን ወደ ዛሬው አስገራሚ አጋጣሚ ልናጫውታችሁ ወደድን። ጊዜው እንደ አውሮፓውያን አቆጣጠር ግንቦት 3 1975 ዓመተ ምህረት ነው። አንድ አነስተኛ ፕሌን ጎብኚዎችን ባህር ዳርቻ ካሳረፈ በኋላ ጉዞውን ወደ ሜክሲኮ ከተማ ለማድረግ ያኮበኮባል። ካፒቴን ካርሎስ ይባላል። ካፒቴን ካርሎስ የአየር ሁኔታው አመቺ መሆኑን ሲያረጋግጥ ጉዞውን ይጀምራል። ነገሮች ጥሩ እየሄዱ ነበር። ጉዞውን በተፈቀደለት 10,000 ጫማ ከፍታ ላይ ጉዞውን ያስቀጥላል። ከበረራው አንድ ሰዓት በኋላ ካርሎስ ያልተለመደ ነገርን ያስተውላል። ከፕሌኑ የግራ ክንፍ ላይ አነስ ያለ ክብ በራሪ አካል ተለጥፎ ይመለከታል። ከትንሽ ጉዞዎች በኋላ ከግራ ክንፉ ላይ ትንሽዬ ሳውንሰር ተመለከተ። ልክ እንደ አውሮፕላኑ ትልቅ አልነበረም። እሱም ምንድነው በማለት ግራ ገብቶታል። በመቀጠልም ወደ መቀኙ ሲመለከት በቀኙም ሌላ በራሪ አካል ይመለከታል። በዚያን ጊዜ ካፒቴን ካርሎስ ወደፊት ሲመለከት አንድ ሶስተኛ ሌላ በራሪ አካል ወደሱ በፍጥነት እየበረረ በመምጣት ፕሌኑን አልፎት የፕሌኑ የታችኛው ክፍል ላይ ግጭ በማለት ይጣበቃል። በዛን ጊዜ ካፒቴን ካርሎስ እጅግ መደናገጥ ይጀምራል። ከዛም ፕሌኑን ለመቆጣጠር ሲሞክር ፕሌኑ በእርሱ ቁጥጥር ስር አለመሆኑን ተገነዘበ። ፕሌኑ እሱ በሚያዘው ሳይሆን እነሱ በሚያዙት ልክ እንደሚንቀሳቀስ ገባው። ካፒቴን ካርሎስ በዛን ጊዜ ፍርሃቱን ለመቆጣጠር እየሞከረ ምን እንደሚያደርግ ግራ ገባው። ቀንበሩን ለማንቀሳቀስ ቢሞክርም ፕሌኑ በራሱ እየተንቀሳቀሰ መሆኑን ተረዳ። በጣም በፍጥነት ወደ 3000 ሜትሮችን መውጣት ጀምሯል። ከዛ በላይ ከሄደ ፕሌኑ መስራቱን ያቆማል። ካፒቴን ካርሎስም መቆጣጠሩን አይችልም። ፕሌኑ ወደ መሬት ይከሰከሳል። እናም ሶስቱ በራሪ አካሎች አንድ ላይ ፕሌኑ ላይ ተጣብቀው ሁሉን ነገር ዩኤፍኦቹ በራሳቸው ቁጥጥር አውሮፕላኑን እንዳደረጉት ወደ ላይ ከፍና ከፍ እያደረጉ እጅግ ፍጥነት ባለው መንገድ ይዘውት ሄዳሉ። በዛን ጊዜ ካፒቴን ካርሎስ በድንጋጤ የድረሱልኝ ጥሪውን አስተጋባ። ሶስት በራሪ አካላት በፕሌኑ ላይ እንደተጣበቁና ምን ማድረግ እንዳለበት ግራ ገብቶኛል ሲል በሬዲዮ ነገራቸው። ፕሌኑ ተራራማ አካባቢ ሲደርስ በራሪ አካላቶቹ ራሳቸውን በራሳቸው በማላቀቅ ለአይን በማይታመን ፍጥነት ተሰወሩ። በዚያን ሰዓት ፕሌኑን በራሱ መቆጣጠር ቻለ። ነገር ግን ፈተናው በዚሁ አላበቃም። ካፒቴን ካርሎስ ከደቂቆች በኋላ አየር ማረፊያው ጋር ሲደርስ ነገሮች እንዳላበቁ ገባው። ሶስተኛው በራሪ አካል ከስር ሲያርፍ የፕሌኑን ጎማ ማውጫ ስለመታው ጎማው እስኪወጣለት ድረስ በአየር ማረፊያው አካባቢ ሰማይ ላይ ወደ 10 ዙር እንደተሽከረከረም ይነገራል። ነገር ግን በስተመጨረሻም በሰላም ሊያሳርፈው እንደቻለም ተናግሯል። ታሪኩ በዚሁ አላበቃም። ካፒቴኑ ወዲያው ፕሌኑን ካሳረፈ በኋላ ራዳር ወደ መመልከቻው ክፍል በማምራት የዩኤፍኦቹ ፕሌን ራዳር ላይ እንደሚያሳይ ተመለከተ። ነገር ግን ይህን ነገር ለህዝብ ለማሳወቅ 2 ዓመታትን ፈጅቶበትም ነበር። ምክንያቱንም ሲናገር ሁለቴ ከባድ ማስፈራራቶች እንደደረሱበት ነበር በወቅቱ። የመጀመሪያው ከሜክሲኮ የቴሌቪዥን ጣቢያ ጋር በተቀጣጠረበት ሰሞን ነበር። ሁለተኛው ደግሞ ካፒቴን ካርሎስ ከታዋቂው የዩኤፍኦ ተመራማሪ ከሆነው ጄ ኤለን ሃይነክ ጋር ለመገናኘት በተቀጣጠሩበት ሆቴል ነበር። እርሱም እንዲህ ሲል ተናግሯል። ሆቴል ተቀምጬ ነበር ሃይኔክን እየጠበቅኩ። ነገር ግን ረጃጅም ነጭ ቆዳ ያላቸው ሰዎች ወደ እኔ መጥተው
ይህን ነገር እንዳልናገር አስፈራሩኝ። እኔም ፈርቼ ስለነበር ሃይኔከን መጠበቁን ትቼ ወደ ቤት ያመራው። ከጊዜያት በኋላ ያየሁት ነገር አይምሮዬን ሰላም ስለነሳው ለመናገር ወድጃለሁ ሲልም ተናግሯል። በዓለማችን ላይ የተለያዩ አጋጣሚዎች በተለያዩ ሁኔታዎች ላይ በተለይም የአየር አብራሪዎች በተለያየ ጊዜያት እንዲህ አይነት ነገርን አጋጥሟቸዋል። ነገር ግን ይህን በእውነት ከተናገሩ እንደሚባረሩ ማስፈራሪያ ስለደረሳቸው ዝምታን መርጠዋል። እንደ አውሮፓውያን አቆጣጠር በ2018 የዓለም መንግስታት የሌላ ዓለም ፍጡራን መሆናቸውን ለህዝብ ይፋ አድርገዋል። ነገር ግን ለምን ከረፈደ መኖሩን ተናገሩ? ለምንስ እስከ ዛሬ የቤት ውስጥ ሚስጥር አድርገው እንዲቆይ ፈለጉ? መልሱን ለእናንተ ተውኩኝ። ውድ የመረብ ቲዩብ ተከታዮች አሁንም እንደምንለው ለዚህ ቻናል አዲስ የሆናችሁ ሰብስክራይብ የምትለዋን በተን ተጫኑ እያልኩኝ የምታስቡትንም በኮመንት አጋሩን እያልኩኝ እኔ በዚሁ ልሰናበት። ሰናይ ጊዜ